ሰላም ውድ ማንችስተራውያን እንዴት ቆያችሁልን? በዛሬው ዕለት ክለባችን ማንችስተርን የሚመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰቡን አሁለቱ መረጃዎች አለፍን። አብራችሁን ቆዩ። ማንችስተር ዩናይትድ በሪያል ማድሪዱ ፈረንሳይ መሃል አማካይ ተጫዋች ላይ ፍላጎት ማሳየቱ ተሰማ። ዩናይትድ በኤድዋርዶ ካማቪንጋ ላይ በድጋሚ ፍላጎት እንዳለ የተገለጸ ሲሆን እንደ ኒኮ ሺራ ዘገባ ከሆነ ፈረንሳዊ ተጫዋች በቤርናቦ አሁን ላይ የማይነካ ተጫዋች ተደርጎ አይወሰድም ብሏል። በመሆኑም ዩናይትድ አሁን ላይ ካማቪንጋን ለማስፈረም እንቅስቃሴ ለማድረግ ይዘጋጃልም ተባለ። ዩናይትድ ለተከላካይ አማካዩ ማኑ ኮኔ ምን ያህል ወጪ ማድረግ እንደሚችልና የመጨረሻው ኢላማ ማን እንደሆነ ከወሰነ በኋላ ቀጣይ እርምጃ ይወስዳልም ተባለ። ማኑ ኮኔ አሁን በእጩ ዝርዝር ውስጥ ቀዳሚ ቦታ ላይ የሚገኛልም ተብሏል። ዩናይትድ በመሃል ሜዳ ላይ ሽፋን መስጠት የሚችል ዱዎሎችን የሚያሸንፍና ጉልበት የሚጨምር ሶስተኛ የመሃል ተጫዋች ለማስፈረም ይፈልጋል የተባለ ሲሆን የብራይተን የሁለት ዓመት ተጫዋች ካርሎስ ባሊባ ከታጩት አንዱ ቢሆንም ከብራይተን ጋር ድርድር ማድረግ ቀላል አይሆንም ሲል ስካይ ስፖርት ዘግቦታል። አሌክስ ስኮት ትልቅ ዝውውር ቢፈልግም በርንማውዝ በሁሌም 2 ዓመት ስለቀረው ሊሸጠው አይፈልግም ተብሏል። ክለቡ እስከ 80 ሚሊዮን ፓውንድ ከቀረበለት ተጫዋቹን ለመሸጥ ፈቃደኛ ነው የተባለ ሲሆን ቼልሲ ትላንትና ያቀረበው ጥያቄ ውድቅ መደረጉም ታውቋል። ዩናይትድ አሁን ላይ እንግሊዛዊያን አማካይ ተጫዋች ለማስፈረም ትልቅ ፍላጎት ያለው ቢሆንም እስከ 80 ሚሊዮን ፓውንድ ግን ለበርንማውዝ ለማቅረብ ዝግጁ አይደሉም ተብለዋል። በብሩኖ ፈርናንዴዝ እና በማንችስተር ዩናይትድ መካከል በውል ማደስ ዙሪያ እስካሁን ስምምነት ላይ አልተደረሰም ተባለ። የመጨረሻው ንግግር በጥሩ ሁኔታ አልተጠናቀም። ሌሎች ክለቦች ከወኪሉ ጋር ንግግር ጀምሯልም ተብሏል። አሁን ላይ የቱርኩ ክለብ ጋላታሳራይ ብሩኖ ፈርናንዴዝን ለማስፈረም ቁጥር አንድ ተመራጭ ሆኖ የቀጠለ ሲሆን ተጫዋቹ ለቱርኩ ክለብ ጥያቄውን ለመቀበል ፈቃደኝነትን አሳይቷልም ተባለ። ነገር ግን ጂያኖ ካሎን ጋሪ ባወጣው ሌላ ዘገባ ዩናይትድ አሁንም ከብሩኖ ፈርናንዴዝ ጋር ለመቆየትና አዲሱ ለመፈራረም ትልቅ ተስፋ አለው ተብለዋል። ፌነርባቼ ማርከስ ራሽፎርድን ወደ ቱርክ ለመውሰድ ፍላጎት ቢያሳይም ተጫዋቹ ግን ወደ ቱርክ የማምራት ፍላጎት የለውም ሲል አሌክስ ክሮክስ ዘግቦታል። አዲሱ ዘገባ እንደሚጠቁመው ከሆነ ራሽፎርድ በማንችስተር ዩናይትድ የመቆየት ትልቅ ፍላጎት ያለው ሲሆን ባለፈው ክረምት ኢኒዮስ በሱ ላይ የሰራውን ስህተት በዚህ ዓመት ትልቅ ብቃቱን በማሳየት ስህተት መስራታቸውን ለማሳመን ትልቅ ፍላጎት አለውም ሲል ቲም ቶልክ አያይዞ ዘግቦታል። ጆሹዋ ዚርክዚ በዚህ ክረምት ወደ ጣሊያን ሴራ ሊመለስ ይችላል ተባለ። የጣሊያኑ ክለብ ጁቬንቱስ አሁን ላይ ተጫዋቹን ለማስፈረም ትልቅ ፍላጎት ያለው ሲሆን ከ35 እስከ 40 ሚሊዮን ዩሮ በማቅረብ ተጫዋቹን ለማስፈረም አሁን ላይ ፍላጎት አለውም ተብሏል። ባለፈው የውድድር ዘመን ጆሹዋ ዚርክዚ በማይክል ካሪክ ስር በቂ የመጫወቻ እድል ያላገኘ ሲሆን በዚህ ዓመትም በተመሳሳይ መንገድ ጆሹዋ ዚርክዚ የማይክል ካሪክን እድል ያገኛል ተብሎ አይጠበቅም። በዚህ ምክንያት እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ ተጫዋቹ በዚህ ክረምት ወደ ጣሊያን በመመለስ ለጁቬንቱስ ፊርማውን ሊያኖር ይችላልም ተብለዋል። ለክለባችን ቅርብ ሆነው ሳሙኤል ሉከረስ ጄጄ ገብርኤል በቀጣይ አርብ ዩናይትድ በሚያደርገው ሁለተኛ የቅድመ ወደ ዝግጅት ጨዋታ ላይ ጄጄ ገብርኤል የመጫወት እድል ሊሰጠው ይችላልም ብሏል። በ2026/27 ወደ ዘመን የመጀመሪያውን ጨዋታ ለማድረግ በክረምቱ የሰውነት ጥንካሬውን ሲያደራጅ የቆየው ጄጄ ገብርኤል ምናልባትም በቀጣዮቹ የክለባችን ተጫዋቾች ላይ የመሰለፍ እድል ይሰጠዋል ሲል ሳሙኤል ሉከረስ ተናግሯል። ታይሮን ማርሻል ባወጣው አዲስ ዘገባ መሰረት ካሪክ በካሪንግተን ልምድ ከመጀመሪያው ፊት የክለቡን ምርት ታዳጊዎች በልምድ ላይ በመመልከት በቅድመ ወደ ዝግጅት ዘመን ለማን እድል መስጠት እንዳለበት ሲገመግም ሰንብቷልም ብሏል። በዚህም ክረምት በርካታ ታዳጊዎች በክለባችን የዋናው ቡድን የዝግጅት ላይ እንደሚገኙም ታይሮን ማርሻል አያይዞ ተናግረዋል። ቶም ሄተን ስለ ሴኔ ላሜንስ የዓለም ዋንጫ ስተጠይቆ እንዲህ ሲል ይመልሳል። በዓለም ዋንጫው ላይ ያጋጠመው ፈተና ከባድ ነበር፣ ነገር ግን የግብ ጠባቂነት ህይወት እንዲህ ነው። ጓንት አድርገህ ግብ ክልሉ ስትገባ ይህንን ለመጋፈጥ ዝግጁ መሆን አለብህም ብሏል። ከዚህ ስህተቱ የበለጠ ጠንካራ ነው ይወጣል ብዬ አስባለሁ። ስብዕናው ለግብ ጠባቂነት ድንቅ ስለሆነ አሁን ላይ ሴኔ ላሜንስ ጠንካራ ነው፣ ወደ ክለባችን ይመለሳልም ብሏል። ካሪክ ስለ ኮቢ ማይኖ ተመልሶ መምጣት ጠይቆ እንዲህ ሲል ይመልሳል። ኮቢ ማይኖ በመመልሱ በጣም ደስተኛ፣ ለዕድሜው የማይመጥን እርጋታ፣ ብልህነትና የበሰለ አእምሮ ያለው ልዩ ወጣት ተጫዋች ነው ያለ ሲሆን ሁልጊዜም ከኳስ ጋር ምቹ ነው፣ ትክክለኛ ውሳኔዎችን ይወስዳል፣ ቡድኑ በሚፈልገው ጊዜም አይሸሸግም ብሏል። ስለሱ ትልቁ ነገር የመማርና የመሻሻል ፍላጎቱም ነው ብሏል። ልዩ የሚያደርገው እሱ ነው። በእግር ኳስ ውስጥ ካሉ ምርጥ የመሃል ተጫዋቾች አንዱ ለመሆን የሚያስፈልገው ነገር ሁሉ
አለው ብሏል። ጤንነቱን ከጠበቀ በዩናይትድ ውስጥ ትልቅ ሚና እንደሚጫወት ምንም ጥርጥር የለኝም ሲል ተናግረዋል። ፋብሪዚዮ ሮማኖ ስለ ማኑ ኮኔ አዲስ መረጃ ይዞ ወጥቷል። በዩናይትድና በኮኔ መካከል የሚደረገው ንግግር ቀጥሏል። ዩናይትድ ተጫዋቹን ይፈልጋል፣ ነገር ግን በመጀመሪያ ለተከላካይ አማካቾች ምን ያህል በጀት መመደብ እንደሚችሉ መወሰን አለባቸውም ብሏል። በጀቱና ዋና ኢላማቸው ከተለየ በኋላ ቀጣዩን እርምጃ ይወስዳሉ ብሏል። ዩናይትድ ጉልበት ያለው የመሀል መስመሩ ያንቀሳቀሳል ብሎ የሚያምኑ የተከላካይ አማካይ ተጫዋች ለማስፈረም አሁን ላይ ትልቅ ፍላጎትም አለው ብሏል። ስለ ካርሎስ ባሌባና ስለ ዋረን ዛይድ ኤምሬ የተጠየቀው ፋብሪዚዮ ሮማኖ እንዲህ ሲል ይመልሳል። ዩናይትድ በባሌባ ላይ ፍላጎት ያለው ሲሆን ከተጫዋቹ ጋር በግል ጥቅም ዙሪያ ከስምምነት ተደርሰው ተጫዋቹ ዝውውሩ እንዲሳካ ይፈልጋል ብሏል። ስለ ዋረን ዛይድ ኤምሬ የተጠየቀው ፋብሪዚዮ ሮማኖ ዩናይትድ የዓመቱን የፒኤስጂ ፈረንሳይ ኮከብ ዛይድ ኤምሬን በጣም የሚያደንቁ ሲሆን የፓሪሱን ክለብ ለመፈተን እስከ 60 ሚሊዮን ዩሮ ለማቅረብ ሊገደድ ይችላል ብሏል። ተጫዋቹ እስከ 29 ድረስ ውል ያለው ቢሆንም በቻምፒየንስ ሊግ ፋይናል ላይ በሳይድ ቤንች ላይ መቀመጡ በክለቡ ያለውን ቆይታ አጠራጣሪ አድርጎታልም ተብሏል። ሆኖም ፒኤስጂ ተጫዋቹም በ80 ሚሊዮን ዩሮ ስለሚገምጠው የቀረበውን ጥያቄ ውድቅ ይደረጋል ተብሎም ይጠበቃልም ተብለዋል። ሪዮ ፈርዲናንድ ስለ ብሩኖ ፈርናንዴዝ የዝውውር ጭምጭምታዎች ጠይቆ እንዲህ ሲል ይመልሳል። ጋዜጠኛው ስለ ዝውውሩ ምን የምትለው ነገር አለ ሲል ይጠይቃል። ሪዮ ፈርዲናንድ እንዲህ ሲል ይመልሳል። አዎ በጣም ደንግጫለሁ። አንዳንድ ዩናይትድ እኔ የተጫወትኩበት ክለብ ነው ወይ ብዬ እስክጠራጠር ድረስ እገረማለሁ። አንድ ቀን ነቅቼ የዚህ ክለብ ባለቤት በሆን ኖሮ ብዬ እመኛለሁ ብሏል። ለምን ታውቃላችሁ? ከሚወስዱት አንዳንድ ምክንያት ያልሆኑ ውሳኔዎች የተነሳም ነው ብሏል። ከውድድር ዓመቱ መጠናቅ በፊት የሳውዲ አረቢያ ክለቦች እሱ ለመውሰድ መጥተው እንደነበርና እሱ ግን በራሱ ፍላጎት እምቢ እንዳላቸው ማስታወስ ይችላሉ ብሏል። ታዲያ ትላንትና ተነስተ ወደ ጋላታሳራይ ለመዘዋወር ወሰን ልትለኝ ነው ሲል ይጠይቃል። በፍጹም ሊሆን አይችልም ብሏል። ቡድኖ ከለቀ የክለብ የሚገጥመውን ነገር የሚያውቀው አይመስለኝም ብሏል። ወይስ ቼልሲዎች በአንድሬ ሳንቶስ ውለታ የዋሉላቸው ይመስላቸዋልም ብሏል። እሱ እኮ ለቡድኑ አቅራቢያ እንኳን አይደለም ያለ ሲሆን ያው ቼልሲ በቅርቡ ሞርጋን ሮጀርስን አስፈርሟል። አርሰናሎች ክለቦችም በዝውውር ላይ ተጠምዷል። ስለዚህ የቡርኖ ፈርናንዴዝ ዝውውር አሁን ላይ ፌዝ ይመስለኛል ብሏል። የቶልክ ስፖርቱ ዘጋቢ አሌክስ ክሮስ ማንቸስተር በአሌክስ ስኮት ላይ ስላለው ፍላጎትና ክለቡን ለካርሎስ ባሌባ ሌላ ጥያቄ የማቅረብ እድሉን በተመለከተ አዲስ መረጃን ይዞ ወጥቷል። በርንማውዝ በአሌክስ ስኮት ላይ የ80 ሚሊዮን ፓውንድ ዋጋ ለጥፎበታል ያለው አሌክስ ክሮስ እውነቱን ለመናገር ዋጋው ከዚያ በላይ ሊሆን እንደሚችል አስባለሁ ብሏል። ከደቡብ ጠረፍ አካባቢ የሚወጡ መረጃዎች በጣም ጠንካራ ናቸው። እሱ ለሽያጭ አልቀረበም ብሏል። በተጨማሪም አዲስ ውል አልፈረመም ብሏል። ትላንት እንደዘገብነው ቼልሲ ያቀርበው የ64 ሚሊዮን ፓውንድ ጥያቄ ውድቅ ተደርጎበታል። ያ በጣም ዝቅተኛ ዋጋም ነው ብሏል። የኤሊዮት አንደርሰን የቶናሊ ዝውውር ያስወጣውን ዋጋ በማየት ለአሌክስ ስኮትም ተገቢውን ዋጋ አሁን ላይ የጠየቁም እንደሆነ አምናለሁ ብሎ አሁንም ዩናይትድ በአማካይ ተጫዋች ላይ ያን ያህል ገንዘብ የሚያወጣ ከሆነ በካርሎስ ባሌባ ላይ ትኩረት እንዲያደርጉ መክራለሁ ብሎ ቴሌማንስና አንድሬ ሳንቶስ ወደ ክለቡ ከገቡ በኋላ ባሌባ አሁን ካላቸው ስብስብ ጋር ተጣጥሞ የሚያስፈልጋቸው አማካይ ሊሆናቸው የሚችል ይመስለኛል ሲል አሌክስ ክሮክ ዘግቦታል። ጄጄ ገብርኤል ከዋናው ቡድን ጋር ልምድ ጀመረ። በቅድመ ውድድር ዘመኑ የመጀመሪያ ጨዋታውን ሊያደርግ ይችላልም ተብሏል። እንደ ስቴቨን ኤልስተን ዘገባ ከሆነ ዩናይትድ ታዳጊ ኮከብ ጄጄ ገብርኤል ከዋናው ቡድን ጋር ሰኞ ዕለት ልምድ ሰርቷል። የ15 ዓመቱ አጥቂ ወደ ልምድ የተመለሰበት ግን በመዘግየቱ ምክንያት ከሪክሳም ጋር ለተደረገው የመጀመሪያ ቅድመ ውድድር ዘመን ጨዋታ አልተካተተም ነበር። ሆኖም ግን አርብ ዕለት ከሮዘንበርግ ጋር ለሚደረገው ጨዋታ ከቡድኑ ጋር ወደ ኖርዌይ ይጓዛል ተብሎ ይጠበቃልም ብሏል። ማንቸስተር ዩናይትድ ገና በማርች ወር ላይ ዩናይትዶች ጋብርኤልን በዚህ ክረምት በቅድመ ውድድር ዘመን ዝግጅትን ለማሳተፍ ማቀዳቸውን ዘግቦም ነበር። ዩናይትዶች በክለቡ አካዳሚ ታሪክ ውስጥ ከታዩ እጅግ አስደናቂ ታዳጊዎች አንዱ እንደሆነ ለሚታስበው ጋብርኤል ወደ ዋናው ቡድን የማደግ እድልን መንገድ እንዳለው ለማሳየት ከፍተኛ ጥረት እያደረጉ ይገኛሉ። ማይክል ካሪክ ከሪክሳም ጋር በነበረው ጨዋታ በእድሜ አንጋፋ ተጫዋቾችን በመጀመሪያው አሰልፎ የጀመረ ሲሆን በሁለተኛው አጋማሽ ግን ለአካዳሚ ታዳጊዎች የጨዋታ ዕድል ለመስጠት ሙሉ በሙሉ ተጫዋቾችን መቀየሩም ይታወሳል። ካሪክ በኖርዌይ ትሮይሃል በሚገኘው ለርክናንድ ስታዲየም ከሮዘንበርግ ጋር በሚደረጉ ጨዋታ ተመሳሳይ አካሄድ የሚከተል ሲሆን ጋብርኤል በዋናው ቡድን ማሊያ የመጀመሪያውን ጨዋታ ሊያደርግ ይችላልም ተብለዋል። ማንቸስተር ዩናይትዶች በዚህ ክረምት አጥቂ ለመግዛት በገበያ ላይ ይገኛሉ ተባለ። የማንቸስተር ኢቭኒንግ ኒውስ ጸሐፊ ታይሮን ማርሻል እንዳለው ከሆነ ቤንጃሚን ሴስኮ በደረሰበት የእግር ህመም ምክንያት አሁንም ከሜዳ ውጭ በመሆኑ ክለቡ ፈጣን እርምጃ ለመውሰድ አሁን ላይ ይፈልጋልም ተብሏል። በቀድሞ ውድድር ዘመን መጀመሪያ ላይ በሚደረጉ ጨዋታዎች ላይ ተመስርቶ ከባድ ድምዳሜ ላይ መድረስ አደገኛ ሊሆን ይችላል። ነገር ግን በማይክል ካሪክ ላይ ስጋት ላይ የሚችለው ነገር ከሪክስሃም ጋር በነበረው ጨዋታ ቡድኑ ፍጹም ጎል የሚያስቆጥር አልመስል ማለቱም ነው ተብሏል።
ይህ የዩናይትድ ስብስብ ከዓለም ዋንጫው በኋላ ገና ያለ ተመልካቾች የጎደሉት ሲሆን ብሩኖ ፈርናንዴዝ ቢኖር በማጥቃቱ ላይ ተጨማሪ ስለታማነት ሊጨምር እንደሚችል አጠራጣሪ ነው። ነገር ግን ካሪክ ዩናይትድን በየሳምንቱ በብሩኖ ፈርናንዴዝ ላይ ብቻ መደገፍ እንደማይችል ይታወቃል። ብሪያን ምቤሞም ያለ ሲሆን እንዲሁም ጆሹዋ ዚርክዚ፣ ማቲያስ ኩኛ በፊት መስመር ላይ ያሉ። ነገር ግን ዩናይትድ አሁን ላይ ለቤንጃሚን ሴስኮ ተፎካካሪ ምናልባትም ተጠባባቂ የሚሆን አጥቂ ለማስፈረም ወደ ገበያ ይወጣል ተብለዋል። ፖል ስኮልስ በማንቸስተር የግራ ክንፍ አጥቂ ቦታ ላይ በማርከስ ራሽፎርድ እና ማቲያስ ኩኛ ፉክክር ዙሪያ አስተያየት ሰጠ። አቅራቢው በሚቀጥለው ዘመን ማርከስ ራሽፎርድ ከማቲያስ ኩኛ ቀድሞ በማንቸስተር ቋሚ አሰላለፍ ውስጥ ዘውትር መካተት አለበት ብለህ ታስባለህ ሲጠይቀው ፖል ስኮልስ እንዲህ ሲል ይመልሳል። ራሽፎርድ በድጋሚ መጀመሪያ መሪ አማራጭ ቋሚ መሆን ከፈለገ ለቦታው ብቁ መሆኑን በራሱ ጥረት ማረጋገጥ አለበት። ለአሰልጣኙ ለቡድን አጋሮቹና ለደጋፊዎቹ ራሱን ማረጋገጥ ይኖርበታል። ባለፈው ጊዜ ባደረገው ነገር ብቻ ምንም አይነት ቦታ በነፃ ሊሰጠው አይገባም ብሏል። ቶማስ ቱዌል በእንግሊዝ ቡድን በተለይም በትላልቅ ጨዋታዎች ላይ ከራሽፎርድ ይልቅ አንቶኒ ጎርደንን አስበልጦ ሲመርጥ ተመልክተናል። በባርሴሎና እንኳን ራሽፎርድ በውሰት ቆይታው ባሳየው ጥሩ እንቅስቃሴ ከተደረገለት ነገር ሁሉ በኋላ ዝውውሩ ቋሚ ለማድረግ በቂ ሁኔታ አላገኙም ብሏል። ይልቁንም አንቶኒ ጎርደንን ለማስፈረም መምረጣቸው ይታወሳል። ይህም ብዙ ነገር ይነግረናል። የቦታ ፉክክሩ ለቡድኑ ጤናማ ከሆነ ኩኛ ደግሞ ራሽፎርድ ስለተመለሰ ብቻ ቦታውን ማጣት የለበትም ብሏል። ማሊያውን የሚገባቸው ለተሻሻለ ተወዳዳሪና ጥሩ ለሚንቀሳቀሰው ተጫዋች ነው ያለው ፖል ስኮልስ። በእኔ እምነት ምናልባትም ማቲያስ ኩኛ ከማርከስ ራሽፎርድ በተሻለ ሁኔታ በቀጣይ ዓመት የማይሰትን የግራ መስመር ክንፍ አጥቂ ቦታ መምራት ይችላል ሲል ተናግረዋል። የዴሊ ሜሉ ዘጋቢ ናታን ሳል በ5 ጉዳዮች ላይ አዳዲስ መረጃዎችን ይዟል። ናታን ሳል በተከላካይ መስመር ላይ ስላለው ወቅቱ የተጠየቀው እንዲህ ሲል ይመልሳል። ዩናይትድ አዲስ የመሃል ተከላካይ ማስፈረም ቅድሚያ የሚሰጠው ጉዳይ ይሁን አይሁን ለመወሰን ሊሳንድሮ ማርቲኔዝ በዓለም ዋንጫ የፋይናል ጨዋታ ላይ ደረሰበትን ጉዳት መጠን መገምገም ይኖርበታልም ብሏል። በማቲያስ ዴሊት ጉዳይ ከጀርባ ቀዶ ጥገና እያገገመ ስለሆነ ውድድር ዘመኑ መጀመሪያ ያመልጧል ያለ ሲሆን ይህም ሃሪ ማጓየር፣ አይደን ሄቨን እና ሌኒዮሮ ብቻ አሁን ላይ ብቸኛ የመሃል ተከላካይ አማራጭ ሆኖ ይቀጥላሉም ብሎ ዩናይትድ በበኩሉ በቀኝ መስመር ተከላካይ ላይ በዲያጎ ዲያሎትና ኑሴር ማዝራዊ ጥሩ ጥልቀት እንዳላቸውም ያምናልም ብሎ ነገር ግን ካሪክ ማርቲኔዝ በሌለበት ጊዜ ቡድኑ የተለየ ቅርጽ እንዲኖረው ካሁኑ ለመስራት ፍላጎትም አለው ብሏል። በግራ ተከላካይ ቦታ ላይ ሲጠይቅ ናታን ሳል የግራ ተከላካዩ ሃሪያመስ በቅድሞ ዝግጅት ወቅት ጥሩ ነገር ለማሳየት የቆረጠ ሲሆን በሄልሲንኪ ከተጫወቱት መካከል ድንቅ እንቅስቃሴ ካሳዩት መካከል አንዱም ነበር። ነገር ግን ከቻምፒዮንስ ሊግ ክለቦች ትልቅ ፍላጎት ስላለ በተለይም የፓትሪክ ዶርጉ ሁኔታ ምናልባትም ወደ ግራ ተከላካይ ከተመለሰ ሃሪያማስ በዚህ ክረምት የመልቀቁ ነገር እርግጥም ነው ብሏል። ስለ መሃል ሜዳ የጠየቀው ናታን ሳልት እንዲህ ሲል ይመልሳል። ዩናይትድ በዚህ ክረምት በትክክል ሊሰሩ የሚገባውና በኦልድ ትራፎርድ የኒውስ ባለስልጣናት ለወራት ሲመክሩበት የነበረው ዋናው የሜዳ ክፍል ነው። ካሪክ ዩናይትድ በሚቀጥለው ወደ ዘመን በተሻለ ኳስ ቁጥር እንዲጫወት ይፈልጋል። በዚህም ባለፈው ወደ ዘመን ሲያደርጉት እንደነበረው በመልሶ ማጥቃት ላይ ሳይመሰረቱ ጨዋታዎችን መብለጥ እንዲችሉ ያደርጋቸዋልም ብሏል። ካዚሜሮና ኮቢ ማኑ በጥሩ ሁኔታ አምና መጣመራቸው ይታወሳል። ነገርን የዚህ ክረምት የዩናይትድ ትኩረት የተቃራኒ ቡድን ጨዋታ የሚያስተጓጉልና ከበስተጀርባ ሆነው ጨዋታዎችን መምራት የሚችሉ የመሃል ተጫዋቾችን ጥምረት ማግኘትም ነው ብሏል። ዩናይትድ ዋነኛ ዓላማ ኤሊዮት አንደርሰን ነበር። ነገርን የዝውውር ዋጋው ከአቅማቸው በላይ ሆነው ወደ ሲቲ አምርቷል። ሌላኛው ማቲያስ ፈርናንዴዝ እንዲሁም ውድ ስለሆነ ተጫዋቹ ወደ ቶተንሃም ማምራቱም ይታወሳል። ናታን ሳልት በሶስተኛው ጉዳይ ላይ ካሪክ በግብ ጠባቂዎች ላይ ውሳኔ ያሳልፈዋልም ብሏል። ሴኔ ላሜስ ቁጥር 1 ግብ ጠባቂ ነው። በዓለም ዋንጫው ሩብ ፍጻሜ ላይ ከስፔን ጋር በነበረው ጨዋታ ስህተት ቢሰራም የቤልጂየም ላይ ምንም ጥያቄ የለም ተብሏል። የቡድን አጋሮቹ አንጋፋው ግብ ጠባቂ ቶም ሂተን ድጋፎችን የገለጹ ሲሆን በክለቡ ዘንድ የክረምቱ ፈተና በሂደት የበለጠ ጥሩ ግብ ጠባቂ እንደሚያደርጉም ይታመናል። በክረምቱ መጀመሪያ ላይ ተጠባቂ ግብ ጠባቂ ማስፈረም አስፈላጊ ነው የታየ ሲሆን በነፃ ዝውውር የካርሎዶር መምጣት አልታይ ቤንደር እና ራዲክ ቪቴች ክለቡን ለቀው እንዲሄዱ መንገድ ይከፍታልም ብሏል። ቪቴክ የሄልሲንኪ ጨዋታ በላይ ዩናይትድ ለመልቀቅ ፍላጎት እንዳለው መናገሩም ይታወሳል። በአራተኛ ደረጃ ስለ አካዳሚ ፍሬዎች ጠየቀው ጋዜጠኛው በአጭሩ ዩናይትድ ከአካዳሚ ደረጃ ያለፉ ነገር ግን አሁንም ለመጀመሪያው ቡድን ሙሉ በሙሉ ያልበሰሉ በርካታ ወጣቶች አሉት። በቡድን ውስጥ ቦታ ለማየት የሚታገሉ በርካታ ታዳጊዎች አሉ። ይህም የሆነበት ምክንያት የዩናይትድ የበጀት እጥረት እያንዳንዱ ቦታ በአዲስ ተጫዋች ለመተካት ስለማያስችልና ካሪክ ስለ እያንዳንዳቸው በቂ መረጃ ስለሌለውም ነው ብሏል። ሃሪያማስ በግራ ተከላካይነት የተለየ
በተለይ ትኩረት የተሰጠው ሲሆን በሴንት ሚረን በሰጠው ጊዜ አሳልፈው የማል ተጫዋቹ ጃኮብ ጄቫኒም ወደ መጀመሪያ ቡድን ለማደግ ከሚታገሉት መካከል ይጠቀሳል ብሏል። ተረር ፍሌቸር ከፈለገም ምናልባትም በዚህ ክረንት በውሰት ሊለቅ ይችላል ብሏል። እንደ ቺዶ ኦቤም በሄልሲንኪ አልተሰለፈም። ለሱ የሚሆነው የሚቀጥሉ የተሻለ እርምጃ ምን እንደሆነ አሁንም እርግጠኝነት የለም ብሏል። ከፎርታሎዛ የመጣው ክርስቲያን ኦርዞኮ ከ21 ዓመታቸው ቡድን ጋር የሚጀምር ሲሆን ዩናይትድም ከሲቲ አካዳሚ ዳቪድ ኢዜና ካሪም ካሲምን ለማስፈረም አሁን ላይ እየሰራ ይገኛል ብለዋል። በመጨረሻም ስለ ግራ ክፍል መስመር የጠየቀው ጋዜጠኛው ከቶተንሃም በ8 ሚሊዮን ፓውንድ ታይናን ቶምሰን መፈረሙ በግራ ክንፍ ላይ ያለው ሁኔታ የበለጠ አሳታፊ አድርጎታልም ብሏል። ቶምሰን ለአንደኛው ቡድን ለመጫወት ጥረት ማድረግ ይኖርበታል ሲሆን ለዴይሊ ሜል ስፖርት እንደተነገረው የቶምሰን የዘጠናዎቹ አይነት የዩናይትድ የክንፍ ተጫዋች ሲሆን ከዚህ ቀደም በአካዳሚው ይጎዳል የነበረውን የአንድ ለአንድ ችሎታ ያመጣልም ተብሏል። ሌላው የክንፍ ተጫዋች ማርከስ ራሽፎርድ በሳምንት 325,000 ፓውንድ ክፍያ ይከፈሉ ሲሆን በአርሰናል እሱን የማስፈረም ዕድልን ከተው በኋላ አሁን ላይ በማንቸስተር ይገኛልም ብሏል። እንዲሁም ከዌስትሃም ክሬሲዮ ሰመርቪል ለማስፈረም ቢፈልጉም አሁን ላይ ተጫዋቹ ወደ ሳውዲ አመርቷልም ብሏል። ስለ አጥቂ አማራጭ የጠየቀው ጋዜጠኛው የቤንጃሚን ሴስኮ የእግር ጉዳት ለዩናይትድ አሁንም አሳሳቢ ችግር ሲሆን በአጥቂ መስመር ላይ የቦታ ጥበት አለ። ማቲያስ ኩኛና ብሪያም ቤሞ በዛ ቦታ ላይ መጫወት የሚችሉ ቢሆንም ዩናይትድ አሁን ላይ ንጹህ 9 ቁጥር ለማስፈረም ይፈልጋልም ብሏል። ስለሆነም ዩናይትድ በቀጣዮቹ ሳምንታት በጆሹዋ ዚርክዚ ሽያጭ የተመስርቶ በዚህ ቦታ አጥቂ ሊያስፈርም ይችላል ሲሆን ምናልባትም ግን ማርከስ ራሽፎርድ በመሀል አጥቂነት ከቤንጃሚን ሴስኮ ጋር ሊፎካከር ይችላል ብለዋል። ውድ ቤተሰቦች ለዛሬ በረቆይታ በዚያ በቃ መልካም ቀን። ቻሉን ሰብስክራይብ ማድረግ አይረሳ። እንወዳችኋለን።